እናንተንማ እዚህ ደረቴ ላይ ተነቀሻችሁ አርፋለሁ። ነቀስክማ ነው የምንነቀሳቸዋለሁ። እግዚአብሔርን ነው የምላችሁ ፋሚሊ የምር በጣም ከኔ ጋር ጸብ ውስጥ ገቡ። ስርዓት አልኳት በቃ እኔ ብነቀስ ልነቀስ በቃ አምልጬ ነው ስቼ ነው ይሆናል። ምን ችግር አለው አሁን እኔ እዚህ ጋር ብነቀስ ምን ችግር አለው? ቆይሻ የምር ቆይ አንዴ ቤቢ ለምንድን ነው የሚወስድ ቤቢዬ? አንቺ ቤቢዬ አትበይኝ ወይኔ ብሩክ እኔ አልፈልግም ቤብ አልፈልግም። ተዋ እሺ እናንተ ወስኑ አንዴ እንዴ እኔ አልፈልግም ማለት ጊፍት ጋላሪያስ ሙሉ ተከሞላችሁትማ ምን ችግር አለው? ቆይ እኔ አሁን እዚህ ጋር ብንቀስ ምንድን ነው ችግሩ? አሁን ልጅ ወለድን አይደል? እጂ ቀይ ስለሆነ እውነት አትሰሚኝም? እሱን ተይው ስሚ እኔ ልነቀስሽ ወንድ ነኝ ኖርማል ነው ስለሽ አሁን የመጥፎ አሁን የኃጢአት ነው አይደል? የኃጢአት ኖርማል የለውም። እኔ አሁን እናቴ ስለሆነች ምናምን የተነቀስኩት ገብቶሻል አይደል? ግን አሁን ልጃችን ተወለደ አንቺን ባለታቱ እኔን ባለታቱ ምን ጋንግ ቤት ነው የገባሁት? እኔ መልሱ ነው አሁን ለምሳሌ እሱ ኃጢአት ነው አልካ አይደለ? አሁን አንተ ኃጢአት ነገር አድርገህ ብቻን ሲውላት ገባ ማብሬ ገባ ላንለያይ እኮ ቃል ገብተናል። በጣም ጭስነች ነው እያሉ ነው ሲጀመር። አይ እኔና እሱ ላንለያይ ቃል ገብተናል። በዚህ በተነቀሰው አሁን ሲኦል ሲገባ እኔ ገነት ይመጣዋል። አይ ገነትማ እኮ እንደማንገባ እናውቀዋለን። ታዲያ መቤቴ ናላላ እግዚአብሔርን ኢንሻአላህ ጥሩ አይደለም። በቃ ተረታችሁኛል። ልጅ ሲወለድ እኔም ባለታቱ አባትም እናትም ባለታቱ ከዛስ እዴ ነው የሚለው ይሄ ዱርዬ ቤት ጋንግ ቤት ነው እንዴ የመጣሁት ምናምን ነው የሚሉት። አያዋጣም መልሱኝ። እኔ እንደዚህ አይነት ነገር አይመቸኝም ነው የሚለው። ስለዚህ አትነቀሽም ነው ሙሉ ነገሩ ያው በቃሽ። ችግር እኔ ካላችሁ ችግር የለውም። ግን እኔ እሱ ብቻውን ብለሽልኝ እኔ ከፍሲ ቁጥብ ብለሽልኝ ስትኖሪ ነው ደስ የሚለኝ። ዛሬ አያችሁት አይደለ ኢንተርቪው ላይ ምን እንደተናገር ድሮ ያኔ እግዚአብሔርን ገና እየለፋን እየጣረን ባለ ሰዓት ላይ ውጪ እንድትበላ ገንዘብ እንድታወጣ አልፈልግም ነበረ። በጣም ይቆጣጠረኝ ነው የማይገባትን ወጪ ምክንያቱም ገና ነበርን። መቅበጡ ማስፈላጊ አይደለም ይሁንኝ ማለቱ ማስፈላጊ አይደለም ብዬ ስለማምን ነበረ። ተሳካልን። ልክ አይደለም? አዎ ተሳካልን። አሁን እምብርትሽ እስኪወጠር ብይ ከፈለግሽ እውነት ያኔ እኮ በቃ እንኳንም ግን ተቆጣጠርክ። ብታኮርፈኝ ምንም ብንጣላም ለራሷ ብዬ ነው ያናድደኝ ነበር። በጣም እንጣላለን። ምን ሆኖ ነው ችግር አለበት እንዴ ነው ምን ሆኖ ልበላ አይደል እንዴ ምናምን ብዬ ይሄ ወንበር ግን በጣም እያስቸገረኝ ነው። ወደ ኋላ እየሄደ እግዚአብሔርን በጣም አፍራ ጠጋ ብል እስኪ ደህና ነሽ? ደህና ነኝ። ሁሉ ሰላም እግዚአብሔር ይመስገን። ስላስገባችሁኝ አመሰግናለሁ። እንካችሁ በቃ ደስተኛ ሆናችሁ ኑሩ። አሜን። ጸሎት አድርጉልን ሁላችሁም። እሺ እኔና በጣም እሺ አመሰግናለሁ። እኔ እብድ ነኝ ማለት ነው እኮ እልም ነው የምለው እና እስቲው መኪያ ነው ግን በየጊዜው ማለት ነው ሁላችሁም የኛ ቤተሰቦች ላይ እየገባችሁ እንደሚደርሳችሁ 2700 ሰው በአንድ ቀን ደግሞ አይ በአንድ ቀን ማለት እኔ እያልኩ ያለሁት ምን እንደሆነ ታውቃለህ? አሁን ላይ የምንገባው እኮ ዛሬ ብቻ አይደለም እንመጣለን ላይ እኮ በየጊዜው ግን አንድ ሰው ተደጋጋሚ ላይ ደርሰው ይችላል። ገባህ? እንደ ድል ሆኖ 2 ሰው 3 ሰው የተለያየ ሰው ልናስገባ እንችላለን። ያኔ ቀስ እያለ በቃ ዙሩ ሊደርሳችሁ ይችላል እና እንደዛ ከባድ ነው። አሬ ይደርሳችሁ። አይ መጻፍ አለብን እንጻፍ እንዴ መኪያ እሺ ነፍ አመትን ወደለን እንወድሻለን የኛ ጀግና ሴት ግናለው በጣም እንወድሻለን። ወይኔ በስላሴ ሰው ደንግጫለሁ። ማርያምን በጣም አመሰግናለሁ ስላስገባችሁኝ። ግጥም አለኝ ሀይሚዬ ትንሽ ልረጋጋና ዋው ግጠሚልን ይኸው እንጠብቅሻለን። ግጠሚልን ወደ ውስጥ ትንፋሽ ሰጂና ከዛ ወደ ውጪ ተምር ሳምንት ሆነ ሀይሚዬ። እኔ ለልደትሽ ነው ያሰብኩትና በጣም ተቃጥዬ ነበር በልደትሽ ቀንና ዛሬ ገባ በጣም ደንግጫለሁና በጣም ነው የምወዳችሁ። ሁሉም ሰው ወዳቸዋለሁ እያላችሁ ነው ግን ደግሞ እኔ እንጃ ከቃል በላይ ወዳቸዋለሁ። እናመሰግናለን በጣም። የልደቴ ቀን እኮ መጀመሪያ ላይ ኔትወርክ አስቸገረ። በጣም ብዙ ሰው ነበረ መጀመሪያ ላይ እና ኔትወርክ በጣም ሁለት ቦታ ቀይረን ከዛ ቦታ ስንቀይር በቃ እንትን ማለት ብዙም አልቆየንም ምናምን። አሁን ለልደቷ ነው ግጥም ያዘጋጀሽው? ለልደቷ አይደለም ነበረ 300,000 ስትገቢና የዩቲዩብ ነበር። አሁን ልገጥመው ችግር የለም
ይሄን ግጥም ሁለቱንም አንድ ላይ ነው የኔ እናት እየሰማሽ ነው። አይኔ ይሄን ግጥም ስገጥምልሽ እኔ ብዙ አልችልም፣ ግን ለመጀመሪያ ጊዜ የገጠምኩት ግጥም ነው። ላንቺ የሚገልጽ ነው። እውነት አለ አይደል? የተቀናባበረ ምንም አይደለም። በጣም ስለምወድሽ ለዛ ነውና እስኪ ወደሱ። ከዛ ደግሞ ሁለት መልእክት አለ የመጨረሻ እንዳረሳው። እሺ የልጀምር ቃል አጣሁልሽ ሁሉም በደራደር በምን ቃል ልግለጽሽ? የኔ ሃይሚ አንቺ እኮ ዳይመንድ ሴት ነሽ፣ ከማንም ወላወዳደርሽ ልዩ በመሆንሽ። ታውቂያለሽ ግን ለምን እንደወደድኩሽ? ከልክ በላይ ማምንሽ፣ ዝም ብዬ የምኮራብሽ፣ ቁጭ ብዬ የምከታተልሽ፣ ባትመጪም በተስፋ የምጠብቅሽ። እንዲያውሽ አዳምጪኝ ይኸው ልንገርሽ፣ ከልብሽ ስምኝማ የልቤ ልናዘዝልሽ። የኔ ሃይሚነት ወርቅ ሴት ከጸባይ ጸባይሽ፣ ስብናሽ ልብ ይገዛል በዛ ላይ አስተዋይነትሽ። ብልህ ሴት ነሽ ልቤን የገዛሹ በመልካምነትሽ። ሃይሚነቴ የኔ እርግብ ጣፋጭ እኮ አንደበትሽ። የሴት ተምሳሌት ከጀግናም ጀግና ነሽ። የሚገርመኝ ነገር በውበት ሆኖ በዝና ኩራት የሌለብሽ፣ በራስሽ የምትሰማመኝ ከሁሉም የጸዳሽ። ያለ አንቺ አይሆንልን አንድ ቀን ስናጣሽ፣ ምን ጥያቄ ያለው የሚዲያ ነፍስ እኮ ነሽ። አንቺ ያገባ ወንድ ምንኛ ታድለዋል፣ ለሰው ያለሽ ክብር እጅግ ይገርማል። ክፉሽን አልስማ ሲከፋሽ ይከፋኛል። አረ ታድለዋል ነው ያልኩት፣ እጅጉም አንቺ የዘመኑና የውስጥሽን የሚረዳ የሰው ልክ የሚያውቅ ዝና ልጅ ብሎ የማይኮራ የሴት ክብር የገባው በአደባባይ ያስተማረው አስመሳይነት አይደለም ሪል ነው እውነት። አይተናል 2 ዓመት በብዙ ፈተና ሲያልፍ፣ ፈታኟ ራስሽ ነሽ ሃይሚነት ወርቅ አልማዝ። ልክ እንዳንቺ የማስብልሽ ህልምሽን ለማሳካት ቆሞ ከጎንሽ፣ ጀግና እንድትሆኝለት ቀብረር አድርጎ የሚያኖርሽ። ማስቀደም ያለበት እያስቀደመ የእናቱ ልዑል መሬት ያንቀጠቀጠ፣ ንጹህ ልብ ያለው ከወንዶች የተመረጠ፣ ስሜቱ ተቆጣጥሮ የቅዱስ ዮሴፍ ታሪክ የደገመ። ክብራችን ጠብቅ ብሎ በአደባባይ ያከበረሽ፣ ልክ አንቺም ብለሻል እድለኛ ነኝና ታድለሽ ቦሊም ብለሽናል፣ እኛም ብለናል ልክ እንደስሙ ብሩክ የሆነ ሰጥተሻል። በምንም አትተናነሱም በሁሉም አንድ ናችሁ፣ ባልና ሚስት ከአንድ ወንዝ ይቀዳል የሚባል ተረት ተረት ይመስለኝ ነበር። በእኔና በእናንተ አየሁት 2 ልበቀናዎች፣ የፍቅር ተምሳሌት የዘመኑ ጀግኖች። ደስታችን ህመምሽ ህመማችን ነው፣ ላንቺ እኔ ልኖር እኔ መኖር ትቸው፣ አንቺነትሽ እኮ ነው ምን ላርግ ብለሽ ነው። ሁሌም ባይሽ የማልጠግብሽ፣ የኔ ሃይሚነት እንደ ውሃ ጠምኛለሽ፣ የኔ ቅብጥብጧ እንደ ምግብ ትረብኛለሽ። የኔ እርግብ ያይ ሁሌም ትናፍቀኛለሽ፣ የኔ ወርቅ ሴት ሁሌም በደስታ ያኖርሽ። እሱ ነው ያ ሁሉ የሰው ፍቅር የሰጠሽ፣ ከላይ ነው ትእዛዙ አንቺም ተጠቀሚበት። ሚዲያ የሚል ነገር በእናንተ አብሩቶ፣ ዩቲዩብ ራሱ በእናንተ አምሮበት ደምቆ ታይቶ፣ ብሩክና ሃይሚ የሚል ስም በሚዲያ ጎልቶ፣ የብዙዎች መሪ የፍቅር አስተማሪ፣ በምትሄድበት እየሄድን አይናችን ዘዋሪ። ፍቅራችሁ ሲያምር ሁል ጊዜ ሲገዝ፣ ሃይሚ የፍቅር ሰው የልብ እረፍት፣ ከራሷ ይልቅ ለሰው የምትኖር፣ ግልጽነትሽን አይቶ ሰጥቶሻል ጀግና ወንድ። እውነት ሃይሚ የሴት ተምሳሌት ናት፣ ያልተነበበች መጽሐፍ ንጹህ ሴት። እሷ ናት የተመረጠች የብሩክ ሚስት፣ የጋሽዬ ልጅ የእሙሽ ምራት፣ የእናቷ ልዕልት የባሏ ንግስት። ፈቅዳ ምርጥ አይደለችም የላይ ነው የሰጣት። ምቀኛ ቢበዛ ሊያጠፉሽ ቢመክሩ፣ ከብሩክ ነጥለው ብቻሽን ሊያስቀሩ፣ ምንም ባያጠፋ ያልዋለበት ቢናገሩ፣ አይሳካላቸውም ፍቅር ነው ነገሩ። የቅንነትሽን ጣዕም ጠላት ያሸንፋል፣ ክፉ የነበረ ሁሉ ወደ ሩህሩህነት ይመልሳል። ይህ መሪነታችሁ ለዘላለም ይኖራል። የሸጋ አለማየሁ ፍቅረኛ ቆፍጣናዋ ሴት፣ ምንም ብትሰራ ሁሉም የሚያምርባት፣ ስሜቷን ደብቃ የምታስቀድም የሰው ስሜት፣ ያለ እድሜ የበሰለች እሷስ እውነት ልዩ ናት። ሁሌም የምትወደድ እኔ የምኮራባት፣ ታድያለሁ ሃይሚና ብሩክ ያወኳቸው ቀን ሁሌም ትዝ ትለኛለች የደስታ ምንጭ ስለሆነች። አሁንም ሁሌም ደስ ይበልሽ፣ በቃ ትፍሪ ብሩክ ያንቺ ሆነልሽ። ገና ሳትወለጂ ፈጣሪው ነው ያዘጋጀልሽ፣ በቃ ተሰጥተሻል ወስደሽዋል ለብቻሽ ለብቻሽ ለብቻሽ። እናመሰግናለን። ገልጸሽናል። ብቻሽ ነው ብሩክ? አዎ እንዴ የብቻዬ ነው። የማን ልቡን ነው እንዴ? ነሽና የብቻዬ
የሙሺም ነኝ ሙሺ ነኝ የምትለኝ የብቻዬ ግን ሰምተሻታል ባለው የኔ ብቻ ነው የምትለው ስልክ ስትደውልለት የብቻዬ ነው የምትለኝ ብሩክዋ የብቻዬ የኔ የብቻዬ ምናምን ከዛ ቦቸራዬ ትለዋለች። ያው እናመሰግናለን በጣም እና መልእክት አለኝ ብለሽ ነበረ። መልእክቴ በመልካምነት እንድታስቡ ፈልጋለሁና አሁን ያላችሁ እናንተ በመሃል ያላችሁ ፍቅራችሁ እግዚአብሔር ስለፈቀደ ነው ሁሉም ነገርና እግዚአብሔር ይባርካችሁ፣ ከዚህ በላይ ከፍ ያድርጋችሁ። የተመረቀ ሁሉ ነገር ይድረሳችሁ ለእናንተና በጣም የምታምሩት ልጆች ናችሁ። ገና እንጃ ቃል የለኝም በቃ ከቃል በላይ ብዬ እዘጋዋለሁ። እዚህና የልቤ ምኞት ነው ስትጋቡ አንዱ በውስጥ ነው አንዳችሁ መልሱልና አንዱ በውስጥ ነው አንዱ ግን ስትጋቡ ሀይሚና ብሩክ ማለት ነው ፍቅራችሁ የተባረከ ይሆንላችሁና ትዳራችሁ እንዲባረክ ቆርባችሁ እንድትሞሸሩ ፈልጋለሁ። ይሄን የልቤ ምኞት ነውና አደራ ማለት ዝም ብሎ የሚጋቡ ማለት ዝሙት ነው። እናንተ ግን ትዳራችሁ እንዲባረክ እናንተ የምትወልዱ ልጆች ደግሞ የተባረኩ እንዲሆንላችሁ ስለምፈልግ ነው እንጂ እናንተም ታውቃላችሁ። ግን በቃ የልቤ ምኞት የመጨረሻ እንደማህተም አስቡትና እንደዚህ ስላሰብኩት ነውና አንዱ በውስጥ ነው። ለማንኛውም ግን አደራ እፈልጋለሁ። ከዛ ደግሞ ለምንድነው ያላችሁ ለእናንተ እናንተ ብዙ ተከታይ ስላለ እንዲማር ፈልጌ እናንተ ብዙ ስለምታስተምሩ ብዙ ሰው እንዲማር ፈልጌ ነው እንደዚህ ያልኩትና በመልካምነት አስባችሁ ይሄን ነገር እኔን ለማየት ያብቃኝ። አሜን። እግዚአብሔር ያውቃል። እሱ ሲፈቅድ ነው ሁሉ ነገር ለዛ ክብር ያብቃል። በጣም አመሰግናለሁ። ያው አመሰግናለሁ። ቻው። እሺ እናመሰግናለን። ኮሜንታተሮች ቅጥል በሉ። እኔ እድለኛ ነኝ። ኧረ ተይ ተይ አታስቀኝ። ዲባቲ ልታስነግኝ ነው ባንቺ ሁሉንም ነው ማስገባው። ተይ እኛ ነኝ ከዚህ በኋላ በቃ ግጥም ይወጣል። እሱም አንድ ቀን አለው በጣም ማርያምን በስለ ቻው። እሺ